እና ኮንፊደንስ የሚባለው ነገር ከዚህ የተነሳ ነው። እንግዲህ ልጆቻቸው ወደ ማህበራዊ ኑሮ ውስጥ ገብተው ራስን በማሸነፍ ራሳቸው ተጠቅመው ሌላውን በመጠቀም ሂደት ውስጥ በህይወታቸው ውስጥ ሲሆኑ የሚገጥማቸውን ተግዳሮቶች በምን አይነት መልክ የሚወጡበት አንዱ መንገድ ምንድነው በሚል ርዕስ ውስጥ ኮንፊደንስ መገንባት የራስን መተማመን መገንባት እንዳለባቸው ቤዚካሊ ሆነ እንግዲህ እንደማንኛውም ትምህርት በህይወት ክሂል ውስጥ ፉል ኮንፊደንስ ወይም በራስ መተማመንም ልጆች ከትምህርታቸው ጋር መማር እንዳለባቸው ምንም አጠያቂ ነገር አይደለምና በዚሁ እንቀጥላለን ማለት ነው።